ሰሜን ኮሪያ የኒውክሌር ኃይልን የታጠቀች ሀገር ናት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በ2025 ሀገሪቱን ብዙ የኒውክሌር ጦር መሳሪያዎች ያሏት በማለት የኒውክሌር ኃይል ሲሉ ገልጿታል። የስቶክሆልም የዓለም አቀፍ ሰላም ምርምር ተቋም 2025 ያወጣው ሪፖርት ሰሜን ኮሪያ ወደ 50 የሚጠጉ የኒውክሌር ጦር መሳሪያ አረሮች እና 40 ተጨማሪ ለማምረት የሚያስችሉ ንጥረ ነገሮች አሏት። በሐምሌ 2024 ሰሜን ኮሪያ ጥቅም ላይ የሚውል ታክቲካዊ የኒውክሌር ጦር መሳሪያ ለማምረት በመጨረሻው ደረጃ ላይ እንደምትገኝ ደቡብ ኮሪያ አስጠንቅቃለች። ባለፈው ዓመት የደቡብ ኮሪያ ፕሬዝዳንት ሊ ጄ-ዩንግ እንዳሉት ሰሜን ኮሪያ የአሜሪካ ሊመታ የሚችል አህጉር አቋራጭ የባሊስቲክ ሚሳኤል ለመስራት ተቃርባ ነበር። የባሊስቲክ ሚሳኤል አቅጣጫ የሚመራው መሳሪያ እና በአካባቢው አየር ውስጥ የሚምዘገዘግበት ወቅት አረሩን የመከላከል አቅሙ ላይ ሙሉ በሙሉ መተማመን የለም ብሏል። የተባበሩት መንግስታት ድርጅት ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ኢራን በጣም ትልቅና አሳሳቢ የኒውክሌር ፕሮግራም እንዳላት ቢገልጽም የኒውክሌር ጦር መሳሪያዎችን ለማምረት የተዋቀረ ፕሮግራም እንዳለ የሚያሳይ ማስረጃ ግን አለማግኘቱን አስታውቋል። ኢራን በ2018 ከገባችው ታሪካዊ የኒውክሌር ስምምነት በኋላ በዩራኒየም የማበልጸጊያ ፕሮግራሟ ላይ ተጨማሪ ገደቦችን ለማድረግ ተስማምታለች። የዓለም አቀፉ የኒውክሌር ተቆጣጣሪ ፍተሻዎችም ሰፋ ብለው ተካሂደዋል። ይህም የኢራንን የኒውክሌር ፕሮግራም ለማዘግየት ረድቷል ሲሉ የአሳን የፖሊሲ ጥናቶች ተቋም የመካከለኛው የምስራቅ ባለሙያ የሆኑት ጃንግ ጂ-ሂያንግ ተናግረዋል። ነገር ግን ትራምፕ በ2018 ከኒውክሌር ስምምነቱ ሀገራቸውን ማስወጣታቸውን ተከትሎ ኢራን ኤጀንሲው የኒውክሌር ተቋሞቿን እንዳትፈትሽ መገደብ ጀምሯል። የቁጥጥር ቡድኑ በሰጠው ምስጢራዊ መረጃ ኢራን በሰኔ 2025 የእስራኤል ጋር ባደረገችው ጦርነት ምክንያት ሁሉም ትብብሯቸውን አቋርጧል። ይሁን እንጂ በሰሜን ኮሪያ የመጀመሪያውን የኒውክሌር ሙከራዋን በ2006 አድርጋ ከ3 ዓመት በኋላ ሁሉንም ኤጀንሲውን ተቆጣጣሪዎች አባራለች። ይህም 2018 እና 2019 በሁለቱ ሀገራት መሪዎች መካከል ሁለቱ ታሪካዊ ውይይቶች እንዲካሄዱ አድርጓል። ይህም ዓለም አቀፍ ማዕቀቦች እንዲነሳላቸውና የዮንግያቢውን የኒውክሌር ኃይል ማመንጫቸውን ለማፍረስ መደራደሪያ ያቀርባል። ነገር ግን ትራምፕ ተጨማሪ ነገር በመፈለጋቸው ንግግሮች ቀርተዋል። በአሜሪካ ስቲምሰን ማዕከል የኮሪያ ፕሮግራም የሚጀምሩት ጂኒ ታውን ሰሜን ኮሪያ አሁን በራስ የመተማመን ስሜት ያላት ይመስላል። ምክንያቱም በዩክሬን እየተካሄደ ባለው ጦርነት የተነሳ ወደ ሩሲያ ይበለጠ ቀርባለች ይላሉ። ነገር ግን ትራምፕ እና ኪም ጥሩ ግንኙነት ያላቸው ይመስላሉ። የአሜሪካው ፕሬዝዳንት ባለፈው ዓመት የሰሜን ኮሪያ አቻቸውን ሲያሞግሱ ተደምጠዋል። ኪም ከትራምፕ ጋር ሲገናኙ ልዩ ድል መሆኑን ይገነዘባሉ። ነገር ግን ግንኙነቱን ለማደስ መስዋዕትነት አይከፍሉም ይላሉ ታውን። ሰሜን ኮሪያ የኢራንን ጦርነት ባወገዘችበት ወቅት ትራምፕን በግልጽ አልኮነነችም። ባለፈው ወደ ፓርቲው ጉባኤ ላይ ሰሜን ኮሪያ ከአሜሪካ ጋር ያላትን ግንኙነት መልካም ግንኙነት እንደምትጠብቅ ተናግራለች። ይህም ለውይይት በሯ ክፍት መሆኑን ያሳያል። መልክዓ ምድር ለሰሜን ኮሪያ አድርቷል። ቻይናን ትዋሰናለች። ይህም ከአሜሪካው እና ከመደበኛው የደቡብ ኮሪያ ጋር እንደ ወሳኝ መሸሸጊያ አድርጋ ትመለከተዋለች። የሰሜን ኮሪያ አገዛዝ ከወደቀ ቻይና ከፍተኛ የስደተኞች ፍሰት ሊያጋጥማት ይችላል። ለዚህም ነው በታሪክ በሁለቱ የኮሚኒስት ሀገሮች መካከል ያለው ግንኙነት እንደ ከንፈርና ጥርስ የቀረበ ነው ተብሎ የሚገለጸው። በ1961 ጀምሮ ቻይና ከሀገሪቱ ጋር ባገኘችው የጋራ የመከላከያ ስምምነት መሰረት ሰሜን ኮሪያ ከወረረች ለመከላከል ቃል ገብታለች። ይህም ቤጂንግ የፈረመችው ብቸኛው ስምምነት ነው። ይህ ማለት ቻይና ሰሜን ኮሪያን ሁሉ ጊዜ ፍጹም አድርጋ ትመለከታታለች ማለት አይደለም። ምክንያቱም የኒውክሌር ጦር መሳሪያዎቿ እየሰፉ መምጣታቸው ክልሉን እያናጋ ነው። በሴኡል ዩኒቨርሲቲ ተመራማሪ የሆኑት ጃንግ ዮንግ ሴኦክ ቻይና ሰሜን ኮሪያ ከሩሲያ ጋር ያላትን እያደገ በመምጣቱ ብዙም ደስተኛ ላትሆን ትችላለች ባይ ናቸው። በተለይም ሁለቱ ሀገራት በ2024 የመከላከያ ስምምነት ከተፈራረሙ በኋላ ይህ ስሜት እያደገ መምጣቱ ተመራማሪው ያስረዳሉ። ሆኖም ግን ሰሜን ኮሪያ ለቻይና ስትራቴጂካዊ ጥቅም አላት። ቻይናም በስትራቴጂካዊ ፍላጎቷ በጣም ጽኑ አቋም አላት። ኪም ጆንጉን ይህንን በሚገባ ያውቁታል ሲሉ አክለዋል። ሰሜን ኮሪያ በደቡብ ኮሪያ እና ጃፓን ባላት የመልክዓ ምድር ቅርበት ምክንያት የኒውክሌር ታጋቾች አድርጋ ትይዛለች ሲሉ የአሳን ኢንስቲትዩት ጃንግ ተናግረዋል። ሁለቱ ኮሪያዎች የተለያዩት ከወታደራዊ እንቅስቃሴ ነፃ በሆነው ቀጠና አካባቢ ብቻ ሲሆን ይህም 250 ኪሎ ሜትር ርዝመት እና 4 ኪሎ ሜትር ስፋት አለው። ዋና ከተሞቻቸውም ከ200 ኪሎ ሜትር ርቀት ላይ ይገኛል። የቀድሞ የደቡብ ኮሪያ ብሔራዊ የስለላ አገልግሎት አባል የሆኑት ጃንግ የሲኦል ሜትሮፖሊታን አካባቢ የሰሜን ኮሪያ ቀጥተኛ ጥቃት ቀጠና ውስጥ የሚገኝ መሆኑን ይናገራሉ። በደቡብ ኮሪያ እንደ እስራኤል፣ አሜሪካ ወይንም ሌሎች የመካከለኛው ምስራቅ ሀገራት ሚሳኤሎችን ማክሸፍ ትችል እንደሆነ አጠያያቂ ነው ሲሉ አክለዋል። ጃፓንም
ጃፓንም ብትሆን በሰሜን ኮሪያ ቀጥተኛ የጥቃት ቀጠና ውስጥ ትገኛለች እና ሰሜን ኮሪያ በሚሳኤል ሙከራ በምታካሄድበት ወቅት በተደጋጋሚ ወደ ጃፓን ባህር ታስወነጭፋለች። ጃፓንና ደቡብ ኮሪያ ወደ 80,000 የሚጠጉ የአሜሪካ ወታደሮችን ያስተናግዳሉ። በመካከለኛው ምስራቅ ደግሞ ወደ 50,000 የሚጠጉ የአሜሪካ ጦር አባላት ይገኛሉ። ተንታኞች ኪም በኢራን ጦርነት ወቅት የጠቅላይ መሪው አያቶላ አሊ ሀሚኒ መገደል የኒውክሌር ጦር መሳሪያ ስላልነበረው አቅመ ቢስ ሆኗል የሚል ስሜት እንዲሰማቸው አድርጓል ይላሉ። ከአሜሪካ ጋር የሚደረግ ድርድር ለአገዛዙ ህልውና ዋስትና አይሰጥም ሲሉ በዲሲ የሚገኘው የኮሪያ አሜሪካ የኢኮኖሚ ተቋም ባልደረባ ኤለን ኪም ተናግረዋል። አሁን በዚህ ሀሳብ ይስማማሉ። ሰሜን ኮሪያ ባለፉት ዓመታት የኒውክሌር መከላከያ አቅሟን በማሳደግ ረገድ ከፍተኛ ችግር ገጥሟት ሊሆን ይችላል። ነገር ግን በእንደዚህ አይነት ጊዜያት ኪም ጆንግ ኡን ትክክለኛውን ውሳኔ እንዳደረጉ በእርግጠኝነት ያምናሉ። ምክንያቱም የኒውክሌር ታጣቂ ሀገርን ማጥቃት አደጋው በጣም ከፍተኛ ከመሆኑ የተነሳ የሚመረጥ መንገድ እንደማይሆን ስለሚያውቁ ነው ሲሉ አስተያየታቸውን ሰጥተዋል።